የቻናላችን ቤተሰቦች እንደምን አላ አዲስ አበባ ዲስትሪክት ከአዲስ አበባ ባለድርሻዎች ጋር የውይይት መድረክ አካሄደ። በውይይቱም አስደሳች ነጥቦችን አስቀምጠዋል። ላለፉት 14 ዓመታት ለዜጎች የዋስትና ሽፋን ለመስጠት በጋራ ሰርተን ከፍተኛ ለውጥ አምጥተናል አሉ ምክትል ስራ አስፈጻሚው። ክለውም ማንኛውም አንድና ከዛ በላይ ሰራተኛ ቀጥሮ የሚያሰራ ድርጅት የጡረታ መዋጮ መክፈል ግዴታ እንዳለበትና ገቢዎች ቢሮ ደግሞ መዋጮውን የመሰብሰብ ኃላፊነት እንዳለበት አስጠነቀቁ። በዚህ ግማሽ ዓመት 25.8 ቢሊዮን ብር የጡረታ መዋጮ መሰብሰቡ ተረጋግጧል። በግማሽ ዓመት ይህን ያክል መሰብሰብ ከተቻለ የጡረተኞችን ጥያቄ መልስ ይሰጣል ተብሏል። የሰራተኞቻቸውን የጡረታ መዋጮ በአግባቡ ለሚከፍሉ ድርጅቶች የምስጋና መርሃ ግብር ተከናወነ። ከ11.5 ቢሊዮን ብር በላይ ለጡረተኞች ሊከፈል ነው ተባለ። ይህንና የተለያዩ ለጡረተኞች መብት ይሆናሉ የተባሉ ዝርዝር መረጃዎችን ይዘን መጥተናል። እስከ መጨረሻው ይከታተሉን። ፈጣን መረጃዎች እንዲደርሷችሁ ሰብስክራይብ ያድርጉ። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የአዲስ አበባ ዲስትሪክት ጽሕፈት ቤት ከአዲስ አበባ ገቢዎች ቢሮ የሚመለከታቸው የሥራ ኃላፊዎች ከሁሉም ክፍለ ከተሞች ከተውጣጡ የገቢዎች፣ የትራንስፖርት እንዲሁም የንግድ ቢሮ ኃላፊዎች ጋር በኢሊሊ ሆቴል ውይይት አካሂዷል። በውይይት መድረኩ የተገኙት የአስተዳደሩ የኦፕሬሽን ዘርፍ ይጠበቅባቸዋል በማለት መልእክታቸውን አስተላልፈዋል። በበጀት ዓመቱ መጨረሻ ከዲስትሪክቱ በከፍተኛ ደረጃ ለመፈጸም ያለውን ቁርጠኝነት የገለጸ ሲሆን ዲስትሪክቱ ባሳለፈው 6 ወራት ውስጥ ለተመዘገበው ውጤት በግንባር ቀደምነት ሚናቸውን ሲወጡ ለቆዩ ሰራተኞችም የምስጋና መርሃ ግብር በማከናወን መድረኩ ተጠናቋል። በመቀጠልም የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የሥራ አመራር ቦርድ አባላት በተገኙበት የ2018 በጀት ዓመት የመጀመሪያውን 6 ወራት እቅድ አፈጻጸም በዛሬው ዕለት ገምግሟል። በመድረኩ የተገኙት የአስተዳደሩ የሥራ አመራር ቦርድ ሰብሳቢ አቶ ተክለወልድ አጥናፉ በመክፈቻ ንግግራቸው አስተዳደሩ ከጊዜ ወደ ጊዜ የተሻለ ውጤት እያስመዘገበ መሆኑን ገልጸው አሰራራችሁን በማዘመን ከዚህ የበለጠ ተቋሙን በጋራ ወደ ተሻለ ከፍታ ልናደርስ ይገባል፣ ይህም የሁሉም አመራርና ሰራተኛ ሙሉ ኃላፊነት ነው ብለዋል። በዕለቱ የተመረጡ ዲስትሪክቶችና የዋናው መስሪያ ቤት የሥራ ክፍሎች ሪፖርታቸውን ያቀረቡ ሲሆን በ6 ወራት ውስጥ የተመዘገቡ ስኬቶች፣ መልካም ተሞክሮች እንዲሁም ጠንካራና ደካማ ጎኖች በሪፖርታቸው ተለይተው የቀረቡ ሲሆን በዚህም አስተዳደሩ 25.8 ቢሊዮን ብር የጡረታ መዋጮ የሰበሰበ ሲሆን 10.8 ቢሊዮን ብር ከኢንቨስትመንት ትርፍ ማግኘት መቻሉ በሪፖርቱ ተመላክቷል። በተጨማሪም 19716 ድርጅቶችና 134852 ሰራተኞች የማህበራዊ ዋስትና ዕቅድ አባል መደረጉንና ለ3436 የሚሆኑ ባለመብቶች ከ1.5 ቢሊዮን ብር በላይ የጡረታ አበል ለባለመብቶች መከፈሉም በሪፖርቱ ተገልጿል። የአስተዳደሩ የሥራ አመራር ቦርድ በ6 ወራት ዕቅድ አፈጻጸም የተመዘገቡ አፈጻጸሞች በዚህ በጀት ዓመት ተጠናክሮ መቀጠል እንዳለበት ገልጾ የታዩ ክፍተቶችን በመቅረፍ ለተሻለ ስኬት መስራት እንደሚገባ በመግለጽ አቅጣጫም ተቀምጧል። በመጨረሻም አስተዳደሩን ለ14 ዓመታት በሥራ አመራር ቦርድ አባልነት ሲያገለግሉ የነበሩት አቶ ፍስሐ ጽዮን ቢያድግልኝ በክብር የተሸኙ ሲሆን አስተዳደሩ የምስጋና ሰርተፍኬትና የፍቅር መግለጫ ስጦታ አበርክቶላል። ቻናላችን ቤተሰቦች እንደምን አላ